ጡት ማጥባት የጡት ካንሰር ተጋላጭነትን እንደሚቀንስ ያውቃሉን? እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲሴ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ ጡት ማጥባት ለእናትም ሆነ ለሕፃናት የሚሰጣቸው ጥቅሞች አሉ። እነዚህ ጠቀሜታዎች ምንድን ናቸው የሚሉትን የምናይ ይሆናል ማለት ነው። ይህ ቪዲዮ በተለይ በአረብ ሀገር ለምትኖሩ እህቶቼ በጣም ጠቀሜታ አለው ብዬ አስባለሁ። ምክንያቱም ኑሮን ለማሸነፍ ስትሉ ለረጅም ጊዜ መውለድ እየቻላችሁ ሳትወልዱ የቆያችሁ ወይንም ልጅ ወልዳችሁ ምንም ጡት ሳታጠቡ በተደጋጋሚ ለቤተሰብ እየጣላችሁ የምትከዱ እህቶቼ ለእናንተም ሆነ ለሕፃናቶቹ ይሄ ከፍተኛ የሆነ ችግር እንዳለው ያለውን ነገር እናያለን ማለት ነው። በመጀመሪያ ደረጃ ጡት ማጥባት ለሕፃናት የሚሰጠው ጠቀሜታ ምን ምን ናቸው ወደሚለው ስንመጣ የመጀመሪያው እንግዲህ አንድ ሕፃን ልጅ እንደተወለደ የመከላከያ አቅም በሽታን የመከላከል አቅም የለውም፣ ወይም ኢሚዩን ሲስተሙ ዴቨሎፕ ያደረገ አይደለም። ይሄን በቀጥታ የሚያገኘው ከእናቱ ጡት ነው። ስለዚህ አንድ ሕፃን ልጅ ጡት በሚጠባበት ሰዓት በሽታ የመከላከል አቅሙ ይጨምራል ማለት ነው። ምክንያቱም ኢሚዩኒቲ ናቹራል ኢሚዩኒቲ ስለሚሆኑ የእናት ጡት ስለዚህ ምግብ ነው፣ መድኃኒት ነው፣ የበሽታ መከላከያ ክትባትም ነው ማለት ነው። ስለዚህ እንደዚህ ከሆነ ልጆችን ጡት ማጥባት ግድ ይለናል ማለት ነው። በሁለተኛ ደረጃ የሚሰጠው ትልቅ ጠቀሜታ አንድ ሕፃን ልጅ ጡት በሚጠባበት ሰዓት የአእምሮ እድገቱ በጣም ከፍተኛ ይሆናል። ስለዚህ ሕፃን ልጅ እስከ 6 ወር የእናቱን ጡት ከጠባ ከዛ በተጨማሪ ደግሞ እስከ 2 ዓመት ድረስ የሚጠባ ከሆነ የአእምሮ እድገቱ በጣም የተሻለና ፈጣን የሆነ ልጅ ይሆናል ማለት ነው። በሶስተኛ ደረጃ ያለው ጠቀሜታ የእናት ጡት ለመወሰድ በጣም ቀላል ነው። ስለዚህ ሕፃናት በሚወስዱበት ሰዓት ይሄ ምንድነው ጨጓራቸውን አይከብዳቸውም ማለት ነው። በቀላሉ የመወሰድ አቅም ስላለው ማለት ነው። ሌላው እንግዲህ ሕፃናት የእናትን ጡት በሚጠቡበት ሰዓት በሕፃኑና በእናትየው መካከል ያለው ፍቅር በከፍተኛ ደረጃ ይጨምራል፣ ቦንዲንግ ይጨምራል ማለት ነው። ስለዚህ ይሄ ከፍተኛ ጥቅም ነው ማለት ነው። ሌላው ለእናት የሚሰጠው ጥቅም ምንድን ነው ወደሚለው በምንመጣበት ሰዓት በመጀመሪያ ከኢኮኖሚ አንጻር ስናየው ይሄ የእናት ወተት በናቹራል የሚገኝ ፍሪ ወይም ነፃ የሆነ ምግብ ነው ማለት ነው። ስለዚህ እናት ከተለያዩ ወጪዎች ትድናለች ማለት ነው ጡትን ካጠባች። ምክንያቱም ለሌላ ለወተት ተዋጽኦ ተብሎ የሚወጣው ወጪ ከፍተኛ ስለሚሆን። በሁለተኛ ደረጃ ለእናት የሚሰጠው ጠቀሜታ ምንድን ነው? እናት ጡት በምታጠባበት ሰዓት በጡት ውስጥ ያሉ ፊዚዮሎጂካል ቼንጆች አሉ። ወይም በጡት ውስጥ አንድ ጡት ካልተጠባ ስታሲስ ይፈጥርና ፊዚዮሎጂካሊ ኢንፍላሜሽን ፈጥሮ ወደ ካንሰርነት የመቀየር እድል ሊኖረው ይችላል። ስለዚህ ካንሰርም የጡት ካንሰርም የመከላከል እድሏ ከፍተኛ ይሆናል ጡት የምታጠባ እናት ማለት ነው። ስለዚህ እነዚህ ለእናት የሚሰጠው ዋና ዋና ጠቀሜታዎች ናቸው ማለት ነው። ይሄ የጡት ካንሰርን የሚከላከለው ጡት ማጥባት በምን አይነት ሜካኒዝም ነው? እንዴት ነው ሊከላከል የሚችለው ወደሚለው ስንመጣ እንግዲህ የመጀመሪያው ሆርሞናል ቼንጅ አለ። አንዲት እናት በእርግዝና ሰዓት በከፍተኛ ደረጃ ክብደቷ ይጨምራል። የጡት ቲሹዎቹ ወይም ህብረ ህዋሶቹ ራሱ ይጨምራሉ። ስለዚህ ጡት በምታጠባበት ሰዓት እነዚህ ሆርሞናል ቼንጆች ስለሚኖሩ የኢስትሮጅን መጠን ይቀንሳል ማለት ነው። ይሄ ኢስትሮጅን የጡት ካንሰር ሴቶች እንዲያዙ የሚያደርግ ሆርሞን ነው ማለት ነው። ለብዙ ጊዜ ኤስትሮጅን ኤክስፖዠር ያላቸው እናቶች ለጡት ካንሰር የመያዝ እድላቸው ከፍተኛ ነው። ለዛም ነው ብዙ ጊዜ ሳይወልዱ ለረጅም ጊዜ እድሜያቸውን የገፉ እናቶች ለጡት ካንሰር የመጋለጥ እድል ከፍ ያለ ነው ከወለዱት አንጻር ሲታይ ማለት ነው። ምክንያቱም ይሄ የኤስትሮጅን ኤክስፖዠራቸው ረጅም ሰዓት ስለሚሆን ማለት ነው። በሁለተኛ ደረጃ የጡት ካንሰርን የሚከላከለው ጡት ማጥባት የጡት ህብረ ህዋስ ውስጥ ያሉ ሴሎች ወደ ካንሰርነት እንዳይቀየሩ ያደርጋል። ምክንያቱም የጡት
ቲሹ ውስጥ ያሉ ሴሎች ይሞቱና እነዛ ጡት በማይጠባበት ጊዜ እዛው ይቀራሉ፣ ሳይወጡ ይቀራሉ። ጡት ሲጠባ ግን በቀላሉ እንዲወጡ ይደረጋል ማለት ነው። ስለዚህ እነዚህ ወደ ካንሰርነት የመቀየር እድላቸው ከፍ ይላል። ስለዚህ ይሄን በማድረግ ጡት ማጥባት ካንሰርን ይከላከላል ማለት ነው። እነዚህ የሞቱ ሴሎች በጊዜ እንዲወገዱ ስለሚያደርግ ማለት ነው። ሌላኛው እንደ ኢሚዩን ስርዓት በመሆን እገዛ ያደርጋል። የእናት ጡት በምናይበት ሰዓት አንቲቦዲ አለው እና ሴሎች አሉ። እነዚህ አንቲቦዲዎች እና ሴሎች የጡት ቲሹ አሉታዊ ህዋሶችን በመከላከል ወደ ካንሰርነት እንዳይቀየሩ በማድረግ የጡት ካንሰርን ይከላከላል ማለት ነው። እነዚህ ለእናት የሚሰጣቸው ከፍተኛ ጠቀሜታዎች ናቸው። እንግዲህ አንዳንድ የተሰሩ ሪሰርቾች አሉ። እነሱ ሪሰርቾች ምን ይላሉ ወደሚለው ስንመጣ በላንሴት በ2002 የተጠናው ጥናት ሴቶች ለ12 ወር ጡት ያጠቡ ሴቶች የጡት ካንሰር አደጋን በ4.3% ይቀንሳል ይላል። ስለዚህ አንድ ሴት ልጅ ለ12 ወር ጡትን ካጠባች የጡት ካንሰር የመጋለጥ እድሏ በ4.3% ይቀንሳል። በ2015 የወጣ የሜታ አናሊሲስ ሪሰርች እንደሚያሳየው ከ12 ወር በላይ አንድ ሴት ልጅ ጡት ካጠባች የጡት ካንሰር ሪስኳ በ26% ይቀንሳል ይላል። ይህ እንግዲህ በጣም የሚገርሙ ሪሰርቾች ናቸው ማለት ነው። ጡት ማጥባት ምን ያህል ጠቀሜታ እንዳለው። አሜሪካ ውስጥ ሌላ አሜሪካን ጆርናል ፒድሞሎጂ በ2000 ባወጣው ጥናት መሰረት አንድ ሴት ልጅ ጡትን ለ2 ዓመትና ከዛ በላይ የምታጠባ ከሆነ በህይወት ዘመኗ የጡት ካንሰር የመያዝ እድሏን በ50% ይቀንሳል ይላል። ላይፍ ኤክስፔክታንሲ እንግዲህ አለ። ይሄ በጡት ካንሰር የመያዝ እድሏን በ50% ይቀንሰዋል ማለት ነው። ይሄ በጣም ትልቅ ነገር ነው ማለት ነው። ሌላው እንግዲህ ብዙ ጊዜ አሁን እናቶች ጡት የለኝም በሚል ሰበብ ጡት ልጃቸው እንዳይጎዳ ሌላ የዶቄት ወተት ይጠቀማሉ ማለት ነው። ይሄ በሰሜን ወሎ ስፔሻሊ በወልዲያ በጣም የተለመደ ነው እና ይሄ እናቶች በደንብ ማወቅ ያለባቸው ነገር ምንድነው? ጡት በሚጠባበት ሰዓት እየመነጨ ይሄዳል። ምክንያቱም አንድ ህፃን ልጅ በአፉ በከንፈሩ የእናቱን ጡት በሚይዝበት ሰዓት ወደ ብሬን ሲግናል ይልካል። ያ ምንድነው? ብሬን ላይ ወይም ይሄ አንጎል የምንለው ላይ ምንድነው? ወተት አምርት የሚሉ መልእክቶች ይላካሉ። በዛን ሰዓት ሁለት መሰረታዊ ሆርሞኖች ይመረታሉ። ፕሮላክቲን እና ኦክሲቶክሲን የምንላቸው ማለት ነው። ይሄ በተለይ ፕሮላክቲን የምንለው ሆርሞን ወተት እንዲመነጭ የሚያደርግ ነው። የእናት የጡት ቲሹ ውስጥ ወተት እንዲመነጭ ያደርጋል። ስፔሻሊ ይሄ ፕሮላክቲን ማታ ማታ ላይ በከፍተኛ ደረጃ ስለሚጨምር እናቶች ጡት የለኝም የሚሉ እናቶች ማታ ማታ በተደጋጋሚ ቢያጠቡ ይሄ ፕሮላክቲን ከፍ ስለሚል ጡት በሚጠባበት ሰዓት ደግሞ በዛው ልክ ከፍ ስለሚያደርገው የጡት የመመንጨት አቅሙ እየጨመረ ይሄዳል ማለት ነው። ስለዚህ እናቶች ጡት የለኝም የምትሉ እናቶች ቶሎ ማጥባት ነው ማለት ትንሽም ቢሆን ያቺ በመጀመሪያ ትንሽ የሚያገኛት የእናት ወተት ብዙ ከሚወስደው የዱቄት ወተት የበለጠ ጠቀሜታ አለውና እሱን ማድረግ ይኖርባችኋል። ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ።